አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም መውደድ አላህን የመውደድ ሚስጥር ከተሰኘው መጽሐፍ እንዳገኘ ነው። ፍቅር ማለት ደስታ፣ ፍስሐ፣ ሰላምና ጸጥታን በዚች ኃላፊና ጠፊ ህይወት ውስጥ ማጣጣም ማለት ነው። ፍቅር ማለት የህልውናችን ማቆያ የሆነው ህብስት እንዲጣፍጥ የሚያደርገው እርሾ ነው። የማፍቀርን ጸጋ ፈጣሪያችን አላህ ለሰው ልጆች ከሰጣቸው ጸጋዎች ሁሉ ታላቅ ነው። ለሰው ልጆችና ለሌሎች ፍጥረታት የሚኖረን ፍቅር አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም ወደ ማፍቀር የሚወስደን የመጀመሪያው ደረጃ ፍቅር ነው። ሆኖም ግን እንዳለመታደል ሆኖ ብዙ ሰዎች ይህንን የአምላክ ስጦታ የሆነ ፍቅር ለዝንባሌያቸውና አላፊና ጠፊ በሆነ ስሜታቸው ሲለውጡት ይታያል። ማንኛውም ሙስሊም አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም ከማንኛውም ነገር አብልጦ ማፍቀር ይጠበቅበታል። ይህንን ፍቅር በልባቸው ውስጥ ለማያጸርሱና ከዚህ ለሚያፈገፈጉ በቁርአን የተሰጠው ማስጠንቀቂያ የሚከተለው ነው። አባቶቻችሁና ወንዶች ልጆቻችሁ ወንድሞቻችሁ የሰበሰባችኋቸው ሀብቶችን መክሰሯን የምትፈሯት ንግድን የምትወዷቸው መኖሪያዎችን ከናንተ ዘንድ ከአላህና ከመልእክተኛው በርሱ መንገድም ከመታገል ይበልጥ የተወደዱ እንደሆነ አላህ ትእዛዙን እስኪያመጣ ድረስ ተጠባበቁ በላቸው። አላህም አመፀኞች ህዝቦችን አይመራም። አላህና መልእክተኛውን መውደድ የሚገለጸው እነርሱን እወዳለሁ በማለት ብቻ አይደለም። ተግባራዊ እንቅስቃሴና ሙሉ መከተልን ይጠይቃል። አላህም ይህንኑ በቁርአን ሲያረጋግጥ እንዲህ ይላል: ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላሁ ወየግፊር ለኩም ዙኑበኩም ወላሁ ገፉሩር ረሒም በላቸው፣ አላህን የምትወዱ እንደሆናችሁ ተከተሉኝ፣ አላህ ይወዳችኋልና ኃጢአቶቻችሁንም ይምርላችኋል፣ አላህም መሐሪ አዛኝ ነው። የማፍቀር ምልክቱ ለዚያ ላፈቀሩት ነገር ራስን ማስገዛትና መስዋዕትነትን መክፈል ነው። አላህና መልእክተኛውን ሰለላሁ ዐለይሂ ወሰለም የሚወድ ሰው በልቡ ውስጥ ያለው ፍቅር ስራውን በቁርጠኝነት ሐሳብ ወይንም ንያ እና በሐቀኝነት እንዲያከናውን ያደርጋል። የሰው ልጅ የሚሰራቸው ማንኛውንም የአምልኮ ተግባራት በፍቅርና እየወደደ ቢሰራቸው ጠቀሜታቸው ታላቅ ይሆንለታል። ከዚህ በተቃራኒ በልቡ ፍቅርና ውዴታ ሳይኖር እንዲሁ የተሰላቸ የሚሰራቸው መልካም ተግባራት ጥንካሬ የሚጎድላቸው፣ ቁርጠኛ ሐሳብ ንያ የሚያንሳቸውና ያልተስተካከሉ ይሆናሉ። ሌላው ይቅርና ትንሽ ብትሆን እንኳ በጥሩ ንያና በፍቅር የምትሰራ ስራ ባልተስተካከለ ንያ ከሚሰራ እጅግ ብዛት ያለው ስራ ትበልጣለች። አላህን የመውደድ ምልክትና ወደዚያው የሚያደርሰን መንገድ ግዴታ የተደረጉብንን የአምልኮ ተግባራት ከልብና በሙሉ ስሜት መከወን ነው። ከዚህ በኋላ ደግሞ ተጨማሪ ሆኖ መልካም ስራዎችን ስንፈጽም አላህ እየወደደንና ይበልጥ ያቀረበን ይመጣል።
በአንድ ሰው ልብ ውስጥ ያላህን ፍቅር እየጨመረ ሲመጣ ለአላህ ብሎ የሚሰራቸው መልካም ተግባራትን እንዲሁ የሚጨምሩ መሆኑ ጥርጥር የለውም። ለዚህ ምክንያቱ በአላህ ፍቅር ልባቸው የነደደ ሰዎች ግዴታ የተደረገባቸውን ነገሮች በመፈጸም ብቻ ስለማይረኩ ነው። ከዚህ ይልቅ በተመሳሳይ ፍላጎትና ደስተኛ ስሜት ተጨማሪ ሆኖ መልካም ምግባራትን ይፈጽማሉ። በውጤቱም ምድረ በዳ የሆነ መሬት ውሃ እንደማይጠግበው ሁሉ እነርሱም በጎ ምግባራትን ሰርተው አይጠግቡ። በዚህ ሁኔታ ላይ ያሉ ሰዎች ወደ አላህ መመለስ እንጂ ይበልጥ የሚያረካቸው ነገር የለም። يا أيتها النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي لمنش نفسم አንቺ የረካሽው ነፍስ ሆይ ወዳጅ ተወዳጅ ሆነሽ ወደ ጌታሽ ተመለሺ፣ በባሮቼም ውስጥ ግቢ፣ ገነቴንም ግቢ ትባላለች። ደረጃቸው ከፍ ያለና በሁለቱም ድርጊቶቻቸው አላህ እንደሚከተላቸው የተገነዘቡ እውነተኛ ባሮች አጠቃላይ ህይወት መርከባቸው በሚከተለው የቁርአን አንቀጽ ሊገለጽ ይችላል። قل إن صلاتي ونسكي ومحياي ومماتي لله رب العالمين ሰግደቴ መገዛቴም ህይወቴም ሞቴም ለዓለማት ጌታ ለአላህ ነው በል። أن أكتب الأسرار ይህ ደረጃ አልኢህሳን የሚሰኝ ሲሆን የዚህ ደረጃ ባለቤቶች አላህን እንደሚያዩት አድርገው ይገዙታል። ምክንያቱም እነርሱ ባያዩትም እርሱ እንደሚያያቸው ያውቃሉና። ስለዚህ ሰዎች ሳያዩአቸው ገለልተኛ በሆነ ስፍራ በጌታቸው ፊት ቆመው በአክብሮትና በፍቅር እየሰገዱ ያመልኩታል። ከሌሊቱም ክፍል ግማሹን ወይንም የበለጠውን በዚህ አይነት ሁኔታ ያሳልፋሉ። አላህ እንዲህ ይላል፣ والذين يبيتون لربهم سجدا وقياما እነዚያም ለጌታቸው በግንባራቸው ተደፊዎችና ቋሚዎች ሆነው የሚያድሩት ናቸው። تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون ጌታቸውን ለመፍራትና ለመከጀል የሚጠሩት ሲሆን ጎኖቻቸው ከመጋደሚያ ስፍራዎች ይራራቃሉ፣ ከሰጠናቸውም ጸጋ ይለግሳሉ። أن أكتب الأسرار የሚከተለው አጋጣሚ በአማር ኢብኑ ያሲር ረዲየላሁ ዐንሁ የህይወት ዙሪያ የሚያጠነጥን ሲሆን ይህ ክብር የሆነ የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ በአንድ ወቅት በኤፍራጥስ ወንዝ ኢራቅ ዳርቻ ላይ ወደ ጦርነት ከመግባቱ በፊት እየተራመደ እንዲህ ይል ነበር፣ ጌታዬ ሆይ ከታላቅ ተራራ አናት ላይ ተንከባልዬ መሞቴን የምትወድልኝ መሆኑን ባውቅ ኖሮ አሁኑኑ አደርገው ነበር። ራሴን በእሳት አቃጥዬ ማለፌ ይበልጥ የሚያስደስትህ መሆኑን ባውቅ ኖሮ ጊዜ ሳላጠፋ አደርገው ነበር። ጌታዬ ሆይ ራሴን ወደ ባህር ውስጥ በመወርወር ሰጥሜ መሞቴ ያንተን ውዴታ የሚያስገኝልኝ መሆኑን ባውቅ ሳላመነታ ፈጽመው ነበር። ጌታዬ ሆይ እነሆ እኔ ያንተን ውዴታ ብቻ ፈልጌ ወደ ውጊያ ልገባ ነው። ይህንን ምኞቴን እንዳጣት አድርገኝ፣ ውዴታህንም እንደማገኝ ተስፋ አለኝ።